ይሄን ትሬድ 1000 ፒፕስ እንዴት እንደወሰድኩበት ላሳያችሁ እና ደግሞ ይሄን ፍሪ ቴሌግራም ቻናል ላይ ለቅቄላችሁ ነበር። ሎ ሪስክ ነው ብያችኋለሁ። ይሄን ትሬድ ስለቀው ሎ ሪስክ ትሬድ ነው ብዬ ነበር የለቀኩት እና ምንድነው ፉል ቲፒ ነው ማርኬት የነካለን። ምንድነው እዚህ ጋር እንዴት እንደገባሁት ኢንትሪውን ላሳያችሁ። ጎልድ 15 ሚኒት ታይም ፍሬም ነው። 15 ሚኒት ታይም ፍሬም ነው የምጠቀመው። ከኔ ጋር ትሬድ የምታደርጉ ልጆች ታውቃላችሁ። ያንን ምንድነው የመጀመሪያ ነገር ሁልጊዜም ማለት ነው ማርኬት አኮሙሌት እስኪያደርግ ጠብቁት። ይሄ ራሱን ችሎ አንድ ኢንትሪ ሞዴል ነው እንጂ ሁልጊዜ በዚህ ብቻ አገባለሁ ማለት አይደለም። ግን ይሄ ራሱን ችሎ አንድ ኢንትሪ ሞዴል ነው ማለት ነው። ምንድነው ማርኬት አኮሙሌት እስከሚያደርግላችሁ ጠብቁት። አኮሙሌት ሲያደርግላችሁ ትጠብቁትና ይሄ ማርኬት አኮሙሌት ከተደረገ በኋላ ምንድነው የምንጠብቀው? ማኒፑሌሽን ትጠብቃላችሁ። ማኒፑሌሽን ላይ መግባት ይቻላል። ምክንያቱም እዚህ ስር ኦርደር ብሎክ ምናምን ካለ ወይንም ደግሞ ከዚህኛው በላይ ደግሞ ኦርደር ብሎክ ካለ እነዚህ ዞኖች ላይ መግባት ይቻላል። ግን ኮንፎርሜሽን ኢንትሪ መግባት የምትፈልጉ ከሆነ እንዴት ኮንፊርም አድርጋችሁ እንደምትገቡ ላሳያችሁ። ማርኬት አኮሙሌት ካደረገላችሁ በኋላ ምን ትፈልጋላችሁ? መጀመሪያ ማለት ነው ወይ ወደዚህ ሊሆን ይችላል፣ በቦዲ ወደ ሴልም ሊሆን ይችላል፣ ወይ ደግሞ ወደ ባይ ማለት ነው በቦዲ ብሬክ እስኪደረግ ትጠብቃላችሁ ማለት ነው። ብሬክ እስኪደረግ ትጠብቃላችሁ። ለምሳሌ ወደዚህ ማርኬት ወደ ባይ ብሬክ ቢያደርግላችሁ ይሄኛው ዞን ማኒፑሌሽኑ ምን መሆን አለበት? ማርኬት ማኒፑሌት ሲያደርገው ማለት ነው ተመልሶ ከዊክ በላይ መዝጋት አለበት። ዊኩ ከዚህ በላይ ነው ምን ማድረግ ያለበት? መዝጋት ያለበት ገብቶ ነው ካንድሉ ከምኑ ከአኮሙሌሽኑ በላይ ነው ምን ማድረግ ያለበት? ስዊፕ አድርጎት መሄድ ያለበት። ከዛ በቦዲ ብሬክ ሲያደርግላችሁ ማርኬት ተመልሶ እዚህ ዞን ሲመጣ ሊሚት አስቀምጣችሁ ነው የምትጠብቁት ማለት ነው። ኮንፊርም አድርጓቸዋል። ማርኬት በቦዲ ብሬክ ስላደረገው ወደ ባይ እንደሚሄድ ኮንፊርም አድርጓቸዋል። እዚህ ጋር ደግሞ ማኒፑሌት አድርጓል ማለት ነው። ስለዚህ እዚህ ዞን አስቀምጣችሁ ትጠብቁታላችሁ ለባይ ማለት ነው። ግን ይሄን ዞን አሁን ከዚህ ጋር ማርኬት ምን አደረገልን? አኮሙሌት አደረገልን። እሺ ይሄን አኮሙሌት ማለት ነው ምን እስከሚያደርግ ነው የምንጠብቀው? ወደ ሴል አሳያችሁ። ወደ ሴል ከሆነ ምንድነው መሆን ያለበት? አንደኛ ወደ ታችኛው ምን መሆን አለበት? በቦዲ ይሄኛው በቦዲ ከዛስ በቦዲ ምን አድርጎልናል? ከማኒፑሌሽን በታች ምን አድርጓል? በቦዲ ዘግቷል ማለት ነው። አንድ ከዛስ ማኒፑሌሽኑ ከዚህ በታች ምን መሆን አለበት ማለት ነው? ሻዶ መዝጋት አለበት። በሻዶ